የከተማዬ የጽዳት አምባሳደር ነኝ በሚል መሪ ቃል ለተከታታይ 8 ሳምንታቶች በዕለተ ቅዳሜ የሚደረገው የጽዳት ዘመቻ 3ኛ ሳምንቱ ላይ ደርሷል። በዛሬው የ3ኛ ሳምንት የማለዳ ቆይታ ደግሞ ክቡር ከንቲባ ጥራቱ በየነ፣ የተከበሩ ማራዶና ዘለቀ፣ የተከበሩ አገና ኔቶ እንዲሁም ሌሎች የከተማው አመራሮች የጽዳት መሳሪያቸውን አንግበው ከህብረተሰቡ ጋር ለማጽዳት የተገኙት በሐዋሳ አዲስ ከተማ ክፍለ ከተማ ነው። ክቡር ከንቲባ ጥራቱ በየነ በማስጀመሪያ መርሃ ግብሩ ላይ ይህንንም ብለዋል። ሐዋሳ ከተማችን ጽዱ ውብና አረንጓዴ ሆና ለሁላችንም የተመቸች ሁላችንም የምንወዳት ሁላችንም ልንኖርባት መርጠን የምንፈልጋት ከተማ እንድትሆን እያንዳንዱ ነዋሪ በአካባቢው የጽዳት ስራን አካባቢን የማስዋብ ስራ አካባቢው ለራሳችንም ለሁሉም ሰው የተመቸ ማድረግ ስራ የእያንዳንዱ ግለሰብ ኃላፊነት ነው። ስለዚህ ደግሞ ታላላቅ ሰዎች ታዋቂ ሰዎችን በየአካባቢያቸው ደግሞ ተጽዕኖ ፈጣሪ የሆኑ ሰዎችን የጽዳት አምባሳደር አድርገን በመሰየም ነው። አዲስ ከተማ የራሷ የጽዳት አምባሳደሮች ሰይማለች። እዚህ ይታዩኛል። በይፋ በከተማ አስተዳደሩ የጽዳት አምባሳደር አድርገን ሰይመናቸዋል። እንግዲህ እነዚህ የጽዳት አምባሳደሮች አዲስ ከተማን ጽዱና ውብ በማድረግ ከእናንተ ጋር በመሆን ትልቅ ኃላፊነት አለባቸው ማለት ነው። ጽዳት የየዕለት ተዕለት ተግባር ነው ያሉት ከንቲባው ለህብረተሰቡ አደራቸውንም አስተላልፈዋል። ጽዳት የዕለት ተዕለት ተግባር በመሆኑ በዚህ አጋጣሚ እዚህ አካባቢም ሆነ በክፍለ ከተማችሁ የሚታዩ የጽዳት ቦታዎችን በመለየትና በማጽዳት ትልቅ ኃላፊነታችሁ እንድትወጡ አደራላለሁ። ስለዚህ ጠንካራና ተመራጭ የሆነ ከተማ በሁሉም ውድድሮች አንደኛ የሚሆን ከተማ ለማድረግ እየተጋን ያለ ነው። ለዚህ ህብረተሰቡ ከጎናችን እንዲቆም በዚህ አጋጣሚ ጥሪ አቀርባለሁ። መልካም የጽዳት ጊዜ እንዲሆንላችሁ እመኛለሁ። ለመሆኑ የማለዳው የጽዳት ሁኔታ ምን ይመስላል ስል ደግሞ የአዲስ ከተማ ክፍለ ከተማ አስተዳዳሪን አቶ ሙርጌሳ ሹራን ጠይቄያቸዋለሁ። ዛሬ በተለየ መልኩ ክቡር ከንቲባችንም በተገኘበት ህዝቡ በየማህበራዊ መሰረቱ በነቂስ በወጣበት በጣም በሚገርም ሁኔታ ነው የጽዳት ዘመቻ ያደረግነውና እዚህ ጋር እንደምታዩት በጣም የተከመረ ቆሻሻ ያለበትን አካባቢ አስፍተን ለወጣቶች እንዲጠቀሙ የማድረግ ሐሳብ ነው አስበን እየሰራን ያለነውና በጣም ደማቅ ነው የነበረው። በእንዲሁም በጣም ደስተኛ ሆኖ ህዝቡ በነቂስ በየማህበራዊ መሰረቱ ስፖርተኞች አሉ፣ በጎ ፈቃደኛ ወጣቶች አሉ፣ የጽዳት ሰራተኞች አሉ፣ የተለያዩ ድርጅት የተቋም ሰራተኞች አሉ፣ የመንግስት ሰራተኞች አሉ፣ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት ተቋም መሪዎች በሙሉ በተገኙበት ነው በነቂስ ዛሬ ያደረግነውና በጣም ደማቅ የሆነ የጽዳት ዘመቻ ነው ያደረግነውና በጣም ደስ ይላል። አቶ ዘመን ለገሰ የኢትዮጵያ መድኃኒት አቅርቦት ኤጀንሲ የሐዋሳ ቅርንጫፍ ስራ አስኪያጅ በዛሬው የጽዳት ዘመቻ ሰራተኞቻቸውን አስተባብረው ተከስተውም ነበር። እሳቸውን መልእክታቸውን በዚህ መልኩ ነው ያስተላለፉት። ክፍለ ከተማው በሚያደርጋቸው አጠቃላይ የጽዳትና የልማት እንቅስቃሴዎች ላይ በተቻለ መጠን ሁልጊዜም ከጎናችሁ መሆናችንን ብቻ ለማረጋገጥ ነው። ክፍለ ከተማው እያደረገ ያለው ስራ በጣም የሚደነቅና ሊበረታታ የሚገባ ነው። አጠቃላይ ለምሰረው ስራ ከጎናችሁ መሆናችንን ብቻ ለማረጋገጥ ነው። በክፍለ ከተማው ከሚገኙ ቀበሌዎች በማስተባበር የተገኙት አቶ ወግደረስና አቶ ታለሞስ ደግሞ የሚሉት አለ። ሁላችንም በምንኖርበት መንደር፣ በምንኖርበት ሰፈር፣ በምንኖርበት አካባቢ የቤታችንን የአካባቢያችንን ጽዳት በመጠበቅ የሐዋሳን ብራንድ የሆነውን ስሟን እናስቀጥል የሚል መልእክት አስተላልፋለሁ። ያለው ነገሮች ስሙ የነበረችው ሐዋሳ ስሙ የነበረችው ሲዳማን ለማስቀጠል ጥረት እያደረገን። በሐዋሳ ከተማ የአዲስ ከተማ ክፍለ ከተማ ዋና አስተዳዳሪው አቶ ሙርጌሳ ሹራ ይህ ዘመቻ ተጠናክሮ መቀጠል እንዳለበት በዚህ መልኩ መልእክታቸውን አስተላልፈዋል። እኔ ያለኝ መልእክት ያው ከተማውን ንጹህ ማድረግ ውብ ማድረግ የሁሉም ዜጋ ኃላፊነትም ግዴታም ጭምር። ለሐዋሳ ከተማ ደግሞ የሐዋሳ ከተማ ነዋሪዎች ግዴታ ነው ውብ ማድረግ። ለዛ ውብ ናት፣ ጽዱ ናት። ይሄን ደግሞ ማስቀጠል ያስፈልጋል። ሁሉም በየማህበራዊ መሰረቱ ወጥቶ ማጽዳት አለበት። እውቀት ያላቸው ሰዎችም ደግሞ ማስተማር አለባቸው። አባቶች ለልጆች ማስተማር አለባቸው። እናቶች ለልጆች ስለ ጽዳት ማስተማር አለባቸው። በየትምህርት ቤቱም በዛው ልክ ለተማሪዎች ስለ ጽዳት ማስተማርና ግንዛቤ መፍጠር ስለሚያስፈልግ የሚዲያ አካላቶች ጭምር ይሄንን በመዘገብ ይሄንን ካምፓይን በሚዲያዎቻቸው በመዘገብ ህዝቡ በነቂስ ይሄንን ጽዳት ዘመቻ እንዲሳተፍ የማድረግ ስራ
መሰራት አለበት የሚል መልእክት ነው ያለው። ዛሬ ክቡር ከንቲባ ጥራቱ በየነ እዚህ አዲስ ከተማ ክፍለ ከተማ ተገኝተው እንግዲህ ጽዳቱን በእጅጉ አሳልጠው ተጉዟል። የእሳቸው መምጣት ደግሞ በአዲስ ከተማ ክፍለ ከተማ በህብረተሰቡ ዘንድ ፍጹም መነሳሳትን ፈጥሯል። በቀጣዩ ሁላችንም እንግዲህ በተለይ በጽዳቱ ኃላፊነታችንን በአግባቡ እንወጣ የሚል መልእክት ነው የማለኝ። እሺ እናመሰግናለን።